በጎን ሄድኩኝ። በእግሩ እንደዚህ ነው የሚሄደው። ሰውየው ጨለለ፣ በቃ ለየለት። ይኸው ሻንጣ እንኳን በወገብ የሚታዘለውን እንኳን አልይዝም አለ። ሻንጣውንም ጣለ። በዚች ቢጫ ኪስ 2 ነው ምናምን 1 ሸሚዝ እና 1 ሱሪ ነው መሰለ የያዘው። ይዞ መኪናዎቹን ራሱ አቁሞ ይኸው እየሄደ ነው በእግሩ። ወላሂ ሰኢድ ሊያብድ ነው መሰለኝ። እኔ ፈርቻለሁ። በራሱ ሊያደርግ ነው፣ ወደፊት እንደሊኖር ነው እያልኩኝ ነው። ይኸው በህዝብ መኪና ነው የሚሳፈረው ማለት ነው። በህዝብ መኪና ሊሳፈር ነው፣ ከህዝብ ጋር አብሮ ሊሄድ ነው ማለት ነው። ይህ እንዴት እንደሚሆን ነገረ ስራውን ምግብ አይበላ ምን አይት። አሁን ራሱ የተሰራውን ምግብ ትቶ ነው የወጣው ማለት ነው። ሲወጣ ራሱ 2 አይነት ጫማ ለብሶ እኔ ከበር ላይ መልሼ እንደገና 1 አይነት ጫማ የሰጠሁት፣ የቀኝ እግሩ ሌላ የግራ እግሩ ሌላ አድርጎ ማለት ነው። ይኸው እንደምታዩት ምስኪን ምስቅልቁል ወጣ። እኔ በጣም ነው ያሳዘነኝ። ሊያብድ ነው መሰለኝ። በቃ አዩ ነው ያቺ ማነው ስሟ? እሷ ጋር ሂዶ የኔ ልጆች አያድጉም እኔ እናታቸው እያለው ማለት ነው። እኔ ስሞት ትወስድና እንድታሳድጋቸው ለእሷ ለአዩ ትሰጣለህ እንጂ አሁን እኔ ተገናኝቼ መኖር አልፈልግም ምናምን ብለህ በቃ አላስ ችግር የለውም ትላለህ። ሁለተኛ ሚስት አለች። ሁለቱንም ወስድ አይደለም ይቅርና ጀሚላን አቲቃን አታዋትም። በጣም እርግጠኛ ነኝ። ኮመንት ላይ ሰኢድ ኢትዮጵያ እያለ እንደዛ ሲያደርገኝ እንዳታሳዩ ልጆችን ሲመጣ ማየት የለበትም። ሲመጣ በር ዝግበት፣ ከበር እንኳን መልሹ እንዳታስገቢው። በተለይ ደግሞ እውነት ከሆነ አብዛኛውን ሰው እውነት ከሆነ ወላሂ እንዳታስገቢ፣ እውነት ከሆነ ወላሂ እንዳታሳዩ ብላችሁ እኔ እውነታቸውን ነው ብዬ እናንተን ኮመንት አንብቤ ልብ ተስምቶ ብድግ ስል አሁን ይችን አለቃቀሰ ብላችሁ ሀራም ነው አሳዩ ትሉኛላችሁ እንዴ? ሰና ነው አሁን ያለሁት ማለት ነው። ስለዚህ እኔ ሁሉን ነገር ስላላሳየው ተሎ ብላችሁ ልባችሁ ለማናዘነ ለሰኢድ። ስለዚህ ሰኢድ የኔን ያክል አልኖረም። ገባሽበት ጉድጓድ ገብቼ አወጣሻለሁ። አንተ እድሜ ልክን የገባውበት ጉድጓድ ገብተህ ካወጣኝ አንተ ወንድ ነህ። መቼም አታወጣኝም፣ አታገኘኝም፣ አትልፋ። አንተ የምትፈልገኝ ቦታ እኔ የለውም። ሰኢድ እንዴት ነው የምታስበው? እንዴት ነው አንተን ለመደበቅ አንተ ሰኢድ ይፈልገኛል ብዬ የማስበው ቦታ ሂጄ የምደበቀው አንተ ስታስበው? አሁን አፈላለገ ራሱ እኮ የምትፈልገኝ አበሾች ጋር ነው። ለምን? ከሰው ጋር ስላየኝ። ያቺ ሴት አሁን ምን እኔ በስነ ስርዓት አልታየችም። ያቺ ሴት አረብቱ ምን አሳውቅ ምን እንደሆነች አታውቅም። እኔ ሞኝ ነኝ እንዳንተ ከምታውቀው ሰው ጋር የሚሄድ ነው። ምክንያቱም እኔ አይደለም የማውቀው ሰው የለም። አንደኛ። ሁለተኛ ነገር ደግሞ እንኳን ይቅርና አደን ውስጥ ሰና መተክ የሰው ቤት ውስጥ እንዳፈልገኝ እኔ ሞኝ ምን ሞኝ ነው። ምክንያቱም አበሻዎች ለአንተ አሳልፈው ሁሉም እንደሚሰጡ ስለማውቅ እኔም የሰው ቤት አልቀመጥም። እንደገና ደግሞ በእኔ ምክንያት አንተ ከሰው ጋር እንድትቀያየም አልፈልግም። ሁለተኛ ደግሞ እኔ ምን ሞኝ ነው ራሴን አሳልፌ አንተ ጋር ይቅርታ ብሎኛል ካሳ ይክሰኛል ብዬ የዚች ዓለም ጌጣጌጥ ቢደመር አንድ ላይ ቢጨፈለቅ ልጆችን የሚያክል ነገር ስለሌለ አንተ ለምትሰጠኝ ብልጭልጭ ነገር ብዬ ልጆችን አሳልፌ አልሰጥም። አይደለም አንተ ጋር ያለችው ትንሷ የዚች ዓለም ነገር በሙሉ አንድ ላይ ቢደመር ልጆችን የሚያክል የሚደርስ ምንም ነገር የለም። ልጆችን አንተ ለምትሰጠኝ ነገር ብዬ ልጆችን ይዤ መቼም እንደሞኝ ተንቀርፍፌ አልመጣም። ምክንያቱም እንነጋገር ነይና እንስማማለን የምትለው ብመጣ አንቺ ካልፈለግሽ ከኔ ጋር መኖር ካልፈለግሽ ልጆችን ይዤ ለልጆችህ እንዴት እንደምትሆን ስለማውቅ ማለት ነው። አንቺ ማትፈልጊ ከሆነ ለልጆችን ይዤ እንደምትል በጣም እርግጠኛ ነኝ። ይሄ በፊትም እንደ ቀልድ እንኳን ስናወራ የምትናገረው ነገር ስለሆነ ማለት ነው። ልጆቹን ብትሞት እኔ ጋር እንደማትተዋቸው አውቃለሁ። ስለዚህ ሰኢድ እኔም ደግሞ ብሞት አታገኘኝም። እኔ በህይወት እያለሁ ልጆች አዩ ነው ያቺ ማነው ስሟ? እሷ ጋር ሂዶ የኔ ልጆች ስለዚህ እኔ ሁሉን ነገር ስላላሳየው ተሎ ብላችሁ ልባችሁ ለማናዘነ ለሰኢድ። ስለዚህ ሰኢድ የኔን ያክል አልኖረም። የኔን ያክል እኔ የኔን ማናየ እንደዛ ሲሆን እንደዛ ስፍጨረጨር ማዲያት በማዲያት ሲሆን ማናየ ማንም ልቤ ቅጥል ሲል እሱ እንኳን ሊያስረዳኝ እኮ አልቻለም። እና ሐላል ነው ምን ችግር አለው ቢያገባ ምናምን አካበርሽ የምትሉም አላችሁ። ደግሞ አዩ ጠፍታለች ብለው የሰሩት ቪዲዮ ላይ ማለት ነው የሰርጉ ቪዲዮ እዛ ላይ ቁጭ ብሎ አዩ ላይ 3 ነው አሁኑ ነው አዩ ካልተመለሽ 3 ነው ማገባብሽ ሲል ማለት ነው። እኔ ምን እንደሚሰማኝ አያስብም። ለእኔ አያስብም። ለአዩ የዛዛት የታየችው አዩና አዩ ብቻ ናት። እዛ ጋር ሱመያ ምን ይሰማታል? ሱመያ ታየዋለች። ሱመያ ሰው ይልክላታል ሊንክ አላለም። ለእሷ ሳይሆን ለእኔ ነው ዛቻ። ለምን ሱመያ ወልዳለች ምንም አታመጣም።
ሰና ሄዳለሁ። ወደ የመን ስመለስ በቃ እሱ እንዳሰበው እዛች ጋር አይፎኗን ገዛ፣ ያችን መኪና ገዛ። በቃ አላስ ይቅርታ እንባባላለን፣ እንመለሳለን። አሁንም ድጋሚ አዩን አይቻት መጣሁ ብሎ ስንተኛ ያገባል? ሶስተኛዋን ደግሞ ያመጣል ማለት ነው። ከዛ እያለ ሱመያ እየተቃጠለች ቁጭ ብላ ታገባለች። ለኔ ስሜትማ ቢጠነቀቅ ኖሮ አዩን ካገባ በኋላ እንኳን ለውሸት እንኳን ቢሆን 3 ነው የማገባው ብሎ መፈከር የለበትም። ምክንያቱም እኔ እዚህ ጋር ገና መቶ ያላስረዳኝ ሌላኛ ሚስት ስላለው ማለት ነው። መጀመሪያ እኔን ማስረዳት አለበት። እኔ እዚህ ጋር ቁጭ ከልጆቹ ምንም ተዋት፣ በቃ እሷ ወልዳለች፣ የት አባቷ ትሄዳለች ብሎ እዛ እንደፈለገ ሊያገባ። ስለዚህ እኔን በጭራሽ እኔ ሰይድ እኔ ከየው ከእናንተ ፊት መጀመሪያ እኮ ብያለሁ። እስኪ የት ፈልገህ ታገኛለህ? እስኪ አገኘኝ ብያለሁ እኮ አታገኘኝም። የገባሽበት ጉድጓድ ገብቼ አወጣሻለሁ። አንተ እድሜ ልክን የገባውበት ጉድጓድ ገብተህ ካወጣኸኝ አንተ ወንድ ነህ። መቼም አታወጣኝ፣ አታገኘኝ፣ አትልፋ። አንተ የምትፈልገኝ ቦታ እኔ የለውም ሰይድ። እንዴት ነው የምታስበው? እንዴት ነው አንተን ለመደበቅ አንተ ሰይድ ይፈልገኛል ብዬ የማስበው ቦታ ሂጄ የምደበቀው? አንተ ስታስበው አሁን አፈላለገ ራሱ እኮ የምትፈልገኝ አበሾች ጋር ነው። ለምን? ከሰው ጋር ስላየኝ። ያቺ ሴት አሁን ምን እኔ በስነ ስርዓት አልታየችም። ያቺ ሴት አረብቱ ምን አሳውቅ ምን እንደሆነች አታውቅም። እኔ ሞኝ ነኝ እንዳንተ ከምታውቀው ሰው ጋር የሚሄደው? ለዛውም አደን ላይ ሆኜ አደን እንግዲህ ሰይድ ነው ጓደኞች አሉት። መቼም የሰይድ ጓደኞች ጋር መጥቼ ውይ ከሰይድ እኮ ጠፍቼ ነው እንዳትነግሩት ትላለች ብለህ አስበህ መቼም አይሆንም አይደል? እንደው ይህንን ካሰብክ ሞኝነት ነው። እና መጀመሪያውን እኮ ነግሬህ ነበር ሰይዶ፣ አታገኘኝም። አንተ ካገኘኝ ወንድ ነው፣ መቼም አታገኘኝም። አታገኘኝም፣ አትፈልገኝ። እኔ እየነገርኩ ነው፣ አትፈልገኝ፣ አታገኘኝም። እኔ ፈልጌ ካልመጣሁ እኔ ፈልጌ ሰይድ እዚህ ቦታ እንገናኝ ካላልኩ የትም አታገኘኝም። ዝም ብለህ አትልፋ። መልፋት ካመረ ግን መፍት ነው፣ ልፋ። እኔ እንዳዩ 2 ቀን ተደብቄ ቤተሰቦች ቤት ከሌ ቤት ነኝ የምልህ መስሎህ ነው? እኔ አይደለሁም። እኔ ታውቃለህ፣ እኔ እስከ ዛሬ ከአንተ ጋር ስኖር ውጭ አድሬ አላውቅም። ከሰው ቤት እንኳን ሂጄ አላውቅም። እንዴት ነው አንተ የምታገኝ? እኔ ማንም ቤት ሂጄ አድሬ ማላውቅ። እኔ በጸባችን እንኳን ክፍሌ ለቅቄ አላውቅም። ክፍሌ ነው የምተኘው። ግን ከዚህ በፊት ራሱ አለሁ ከጠፋው አታገኘኝም እላለሁ። ይሄን እንኳን ማስታወስ ነበረብህ። ከጠፋው አታገኘኝም እምልህ ነበር በፊት ራሱ አንድ ላይ ሆነ ለቀልድ ማለት ነው። ስለዚህ አሁን እንዴት ነው አንተ የምታውቀው ቦታ ሁኜ እንደዚህ ማወራ? ማንኛውም አትልፋ፣ አታገኘኝም። በአጠቃላይ ባጭሩ ማለት ነው ሰይዶ፣ አንተ ያለኸው አደን ይዳል፣ እኔ ደግሞ ሰና ነው ያለሁት። ገባህ? እኔ ለነሐዋ ራሱ አልነገርኳቸውም፣ ለማንም ሀበሻ አልናገርም። ለምን? በእኔ ምክንያት እዚህ እንዲባባሉ ስለማልፈልግ ማለት ነው። አልነግራቸውም። እውነት ለመናገር አደን ይሞቃል፣ ሰና ደግሞ ይበርዳል። አሁን በጣም ይበርዳል፣ እንደውም 2 ቀን ማለት ነው ማለት ነው። ወደ ሰና የመጣሁበት ምክንያት በአደን በኩል መሳፈር አልቻልኩም ማለት ነው። እና ሰና የቀረኝ የምጨርሰው ነገር ነበረ ሰና ማለት ነው። ስለዚህ ያችን ነገር ጨርሼ የት እንደሚሄድ አላውቅም። የራሱ አሁን ከሰና ወደ የት እንደሚሄድ አላውቅም። አደን የሚሄድ አይመስለኝም። ከሰና የት እንደሚሄድ ስለማላውቅ ሰይድዬ ዝም ብለህ ወይ አዩ ጋር ተመልሰህ እንዳለ። ማንኛውም ሰይድዬ እኔም በመፈለግ ጊዜን አትፍጅ ማለት ነው። እኔም በጭራሽ በህልምክ ራሱ አታገኘኝም ማለት ነው። ስለዚህ ወደ አዩ ጋር ተመለስና መንታውን አስወልዳት። ልጆች ከናፈቁ የእሷን ልስታይ ትረሳዋለክ ማለት ነው። ለማንኛውም የገዛህልኝን መኪና በመርከብ አስጭናትና በጅቡቲ በኩል ለአዩ እያለቀሰች ስለሆነ ያው ለማስመሰል ምናምን ሀረካት እያደረገች ስለነበረ እሷን መኪና ስታይ ስለምትደሰት ከአንተ በፊት እንደውም መኪናውን ብትልክላት ለአዩ በጣም ደስ የሚላት ይመስለኛል። ስለዚህ መኪናውን በመርከብ በኩል ለእሷ ላክላት። እኔን አትፈልገኝም እንግዲህ ምንም። እዛ ደግሞ እሷ የተጨጓራው እንዴት እኔ እያለሁ እሷን ይፈልጋል፣ እንዴት ይችን የሁለት ልጅ እናት ይፈልጋል እኔን እዚህ ቁጭ ብዬ እያለች ጨጓራው ከሚያር ሂድላት ልጅቷ። እውነት ለመናገር እኔ ዩቱብ ላይ ስታስመስል ነው አላልኳችሁም? እኔ በመጥፋቴ በጣም ደስተኛ ናት። ቲክቶክ ላይ ተወጣና ጧጧት ትደንሳለች፣ ትጨፍራለች። ወደ ዩቱብ ሲሆን ደግሞ ትላለች። ቲክቶክ ላይ ሲሆን ደግሞ ያያት አይቷት ይሆናል። ቲክቶክ ላይ ሲሆን ወደ ዳንስ፣ ዩቱብ ላይ ሲመጣ ልቅሶ። እኔ እና ለማንኛውም ግን በዚህ አጋጣሚ እኔ